ዛሬም በጌታ ፊት ይህንን እድል ስላገኘሁ የእግዚአብሔር ስም የተባረከ ይሁን። እግዚአብሔርን እንፍራ። በእግዚአብሔር ጉባኤ ውስጥ ስንቀመጥ እግዚአብሔር ሁሉም ነገር ያያል። እግዚአብሔር የተባረከ ይሁን። ዛሬ የምንካፈለው የሩትን መጽሐፍ ነው። 4 ምዕራፎች ነው ያሉት። 4ቱንም ምዕራፎች ግን ዋናውን ሀሳብ ዛሬ እግዚአብሔር በልቤ ያስቀመጠውን ለጉባኤ የሚሆነውን መልእክት እግዚአብሔር ይሰጠናል። ለዚህ ጉባኤ ብቻ ሳይሆን ከዚህ በኋላ ተቀርጾ በሚደርስበት ቦታ ሁሉ ይሄ እግዚአብሔር መልእክት ነው። እግዚአብሔር ነው ሌሊት ላይ የሰጠኝ ቃሉን በኋላ ላይ የመልእክቴን ርዕስ እነግራቸዋለሁ። አሁን ግን ምዕራፍ 1ና 2ን ከምዕራፍ 3 ደግሞ ጥቂት 6 ቁጥሮችን አንብቤ የእግዚአብሔር ቃል እንካፈላለን። እንዲህም ሆነ መሳፍንት ይፈርዱበት በነበረ ጊዜ በአገሩ ላይ ራብ ሆነ። አንድ ሰውም ከሚስቱና ከ2 ልጆቹ ጋር በሞዓብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ሄደ። የሰውየውም ስም አቤሜሌክ፣ ሚስቱም ኑኃሚን፣ የሁለቱም ልጆች ስም መሐሎንና ኬሊዮን ነበር። የቤተልሔም የይሁዳ የኤፍራታ ሰዎች ነበሩ። ወደ ሞዓብ ምድርም መጡ፣ በዚያም ተቀመጡ። የኑኃሚንም ባል አቤሜሌክ ሞተ፣ እርሷና 2 ልጆቿ ቀሩ። እነርሱም ከሞዓባውያን ሴቶች ሚስት አገቡ። የአንዲቱ ስም ኦርፋ፣ የሁለተኛይቱ ስም ሩት ነበረ። በዚያም 10 ዓመታትን ያህል ተቀመጡ። በዚያም 10 ዓመታትን ተቀመጡ። መሐሎንና ኬሊዮን 2ቱም ሞቱ። ሴቲቱም ከ2 ልጆቿና ከባሏ ተለይታ ቀረች። እርሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደጎበኘ እንጀራም እንደሰጣቸው ስለሰማች ከሞዓብ ምድር ልትመለስ ከ2 ምራቶቿ ጋር ተነሳች። እርሷም ከ2 ምራቶቿ ጋር ከተቀመጠችበት ስፍራ ወጣች። ወደ ይሁዳ ምድርም ሊመለሱ በመንገድ ሄዱ። ኑኃሚንም ምራቶቿን ሂዱ፣ ወደ እናቶቻችሁ ቤት ተመለሱ፣ በእኔና በሞቱት እንዳደረጋችሁ እግዚአብሔርን ቸርነት ያደርግላችሁ። እግዚአብሔር በየባላችሁ ቤት ዕረፍትን ይስጣችሁ አለቻቸው። ሳመቻቸው፣ ድምፃቸውን ከፍ አድርገው አለቀሱ። እነርሱም ከአንቺ ጋር ወደ ሕዝብሽ እንመለሳለን አሏት። ኑኃሚንም አለች፣ ልጆቼ ሆይ ተመለሱ። ለምን ከኔ ጋር ትሄዳላችሁ? ባሎቻችሁ የሚሆኑ ልጆች በሆዴ አሉኝን? ልጆቼ ሆይ ተመለሱ፣ ባል ለማግባት አርጅቻለሁ። ሂዱ፣ ተስፋ አለኝ ብል ዛሬ ሌሊትስ እንኳን ባል ባገባ ወንዶችንም ልጆችንም በወልድ እነርሱ እስኪያድጉ ድረስ ትቆያላችሁን? ስለ እነርሱም ባል ማግባትን ትተዋላችሁን? ልጆቼ ሆይ እንዲህ አይደለም፣ የእግዚአብሔር እጅ በእኔ ላይ ወጥቷል። ከእናንተ የተነሳ እጅግ ተመርሬአለሁ። ድምፃቸውንም ከፍ አድርገው እንደገና አለቀሱ። ኦርፋም አማቷን ሳመች፣ ሩት ግን ተጠጋቻት። ኑኃሚንም እነሆ ባልንጀራሽ ወደ ሕዝቧና ወደ አማልክቷ ተመለሰች፣ አንቺም ደግሞ ከባልንጀራሽ ጋር ተመለሽ አለቻት። ሩትም ወደምትሄጂበት ሄዳለሁ፣ በምታድሪበትም አድራለሁ። እንድተውሽ ከአንቺም ዘንድ እንድመለስ አታስቸግሪኝ። ሕዝብሽ ሕዝቤ፣ አምላክሽ አምላኬ ይሆናል። በምትሞችበት ስፍራ እሞታለሁ፣ በዚያ እቀበራለሁ። ከሞት በቀር አንቺና እኔን አንዳች ቢለየን እግዚአብሔር ይህን ያድርግብኝ እንዲሁ ይጨምርብኝ አለች። ኑኃሚንም ከእርሷ ጋር ለመሄድ እንደቆረጠች ባየች ጊዜ እርሷን ከመናገር ዝም አለች። 2ቱም እስከ ቤተልሔም ድረስ ሄዱ። ወደ ቤተልሔም በደረሱ ጊዜ የከተማይቱ ሰዎች ሁሉ ስለ እነርሱ ይህች ኑኃሚን ናትን እያሉ ተንጫጩ። እርሷም ሁሉን የሚችል አምላክ አስመርሮኛል፣ ማራ በሉኝ እንጂ ኑኃሚን አትበሉኝ። በሙላት ወጣው፣ እግዚአብሔር ወደ ቤቴ ባዶዬን መለሰኝ። እግዚአብሔር አዋርዶኛል፣ ሁሉን የሚችል አምላክ አስጨንቆኛል። ኑኃሚን ለምን ትሉኛላችሁ? ኑኃሚንም ከእርሷ ጋር ከሞዓብ ምድር የተመለሰችው ሞዓባዊቷ ምራቷ ሩት ተመለሱ። የግብፅ መከር በተጀመረ ጊዜ ወደ
ምዕራፍ 2ን ተስፍሼ ያነበልኛል። ከዛ እኔ ምዕራፍ 3ን ጥቂት ቁጥሮችን እናገራለሁ። ጌታ የተባረከ ይሁን። ለኑኃሚን ባል የሚዘመደው በአቤሜሌክ ወገን የሆነ ኃያል ሰው ስሙ ቦዔዝ የተባለ ሰው ነበር። ሞዓባዊቱም ሩት ኑኃሚንን በፊቱ ሞገስ ማግኘውን ተከትዬ እህል እንድቃርም ወደ እርሻው ልሂድ አለቻት። እርሷም ልጄ ሆይ ሂጂ አለቻት። ሄደችም። ከአጫጆችም በኋላ በእርሻ ውስጥ ቃረመች። እንደ አጋጣሚውም የአቤሜሌክ ወገን ወደ ነበረው ወደ ቦዔዝ እርሻ ደረሰች። እነሆም ቦዔዝ ከቤተልሔም ወጣ። አጫጆችም እግዚአብሔር ከእናንተ ጋር ይሁን አላቸው። እነርሱም እግዚአብሔር ይባርክህ ብለው መለሱለት። ቦዔዝም በአጫጆች ላይ አዛዥ የነበረውን ሎሌውን ይህቺ ቆንጆ ማን ናት አለው። የአጫጆቹም አዛዥ ይህቺማ ከሞዓብ ምድር ከኑኃሚን ጋር የመጣች ሞዓባዊቱ ቆንጆ ናት። እርሷም ከአጫጆች በኋላ በነዶው መካከል እንድትቃርምና እንድትለቅም እባክህ ፍቀድልኝ አለች። መጣችም። ከማለዳም ጀምሮ እስካሁን ድረስ ቆይታለች። በቤትም ጥቂት ጊዜ እንኳን አላረፈችም አለው። ቦዔዝም ሩትም ልጄ ሆይ ትሰሚያለሽ? ቃርሚያ ለመቃረም ወደ ሌላ እርሻ አትሂጂ፣ ከዚህ አትላወሺ። ነገር ግን ገረዶቼን ተጠጊ፣ ወደሚያጭዱበትም ስፍራ ተመልከቺ፣ ተከታያቸው። እንዳያስቸግሩሽም ጎበዛዝቱን አዝዣለሁ። በተጠማሽም ጊዜ ወደ ማድጋው ሄደሽ ጎበዛዝቱ ከቀዱት ውሃ ጠጪ አላት። በግንባሯም ተደፍታ በምድር ላይ ሰገደችለት። እኔንስ ለመቀበል በምን ነገር በፊትህ ሞገስ አገኘው? እኔ እንግዳ አይደለሁምን አለችው። ቦዔዝም ባልሽ ከሞተ በኋላ አባትሽንና እናትሽን የተወለድሽበትንም ምድር ትተሽ ቀድሞ ወደማታውቂው ሕዝብ እንደመጣሽ ለአማትሽም ያደረግሽውን ነገር ሁሉ ፈጽሞ ሰምቻለሁ። እግዚአብሔር እንደ ሥራሽ ይስጥሽ፣ ከክፉም በታች መጠጊያ እንድታገኚ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደመወዝሽ ፍጹም ይሁን አላት። እርሷም ጌታዬ ሆይ ከባሪያዎችህ እንደ አንዲቱ ሳልሆን አጽናንተኸኛልና የባሪያህንም ልብ ደስ አሰኝተሃልና በዓይንህ ፊት ሞገስ ላገኝ አለችው። በምሳም ጊዜ ቦዔዝ ወደዚህ ቅረቢ፣ ምሳ ብዪ፣ እንጀራሽንም በሆምጣጤው አጥቅሽ አላት። በእጆቿም አጠገብ በአጫጆችም አጠገብ ተቀመጠች። የተጠቀሰውንም እሸት ሰጣት። በልታም ጠገበች፣ አተረፈችም። ደግሞ ልትቃርም በተነሳች ጊዜ ቦዔዝ ጎበዛዝቱን በነዶው መካከል ትቃርም፣ እናንተም አታስፈሯት፣ ደግሞ ከነዶው አስቀርታችሁ ተውላት፣ እርሷም ትቃርም፣ አትውቀሷትም ብሎ አዘዘ። በእርሻውም ውስጥ እስከ ማታ ድረስ ቃረመች። የቃረመችውንም ሞቀችው። አንድ የእፍ መስፈሪያ ያህል ገብስ ሆነ። ተሸክመውም ወደ ከተማ ገባች። አማቷም የቃረመችውን አየች። ከጠገበችም በኋላ የተረፋትን አውጥታ ሰጠቻት። አማቷም ዛሬ ወዴት ቃረምሽ? ወዴት ሰራሽ? የተቀበልሽ የተባረከ ይሁን አለቻት። እርሷም ዛሬ የሠራሁበት ሰው ስም ቦዔዝ ይባላል ብላ በማን ዘንድ እንደሠራች ለአማቷ ነገረቻት። ኑኃሚንም ምራቷን ቸርነቱን በሕያዋንና በሙታን ላይ አልተወምና በእግዚአብሔር የተባረከ ይሁን አለቻት። ኑኃሚን ደግሞ ይህ ሰው የቅርብ ዘመዳችን ነው፣ እርሱም ሊቤዡን ከሚችሉ አንዱ ነው አለቻት። ሞዓባዊቱም ሩትን ደግሞ መከሬን እስክጨርሱ ድረስ ጎበዛይቱ ተጠጊ አለቻት። ኑኃሚንም ምራቷን ሩትን ልጄ ሆይ
ከገረዶቹ ጋር ብትወጪ በሌላም እርሻ ባያገኝሽ መልካም ነው አለቻት። ሩትም የገብሱንና የስንዴውን መከር እስኪጨርስ ድረስ ልትቃርም የቦዔዝን ገረዶች ተጠጋች፣ በአማቷም ዘንድ ትቀመጥ ነበር። ምዕራፍ 3ን ጥቂት ቁጥሮችን አነባለሁ። አማቷም ኑኃሚን አለቻት፣ ልጄ ሆይ መልካም እንዲሆንልሽ ዕረፍትን አልፈቅድልሽምን? አሁንም ከገረዶችሽ ጋር የነበርሽበት ቦዔዝ ዘመዳችን አይደለምን? እነሆ እርሱ በዛሬ ሌሊት በአውድማው ላይ ገብሱን በመንሽ ይበትናል። እንግዲህ ታጠቢ፣ ተቀቢ፣ ልብስሽን ተላበሺ፣ ወደ አውድማው ውረጂ። ነገር ግን መብሉንና መጠጡን እስኪጨርስ ድረስ ሰውየውን አትታዩ። በተኛ ጊዜ የሚተኛበትን ስፍራ ተመልከች፣ ገብተሽም እግሩን ግለጪ፣ ተጋደሚ። የምታደርጊውን ሁሉ እርሱ ይነግርሻል። ሩትም የተናገርሽውን ሁሉ አደርጋለሁ አለቻት። ጌታ የተባረከ ይሁን። እንጸልያለን። ሃሌሉያ። ፓስተር ይህንን ጊዜ ከመስጠቱ በፊት በሌሊት ነው ይሄ ቃል ወደ ውስጤ የመጣ። ቤተ ክርስቲያን ሆይ ይላል ዛሬ ጌታ፣ ታጠቢ፣ ተቀቢ፣ ልብስሽን ተላበሺ። ይሄ የእግዚአብሔር መልእክት ነው። ከዛ በኋላ ነው እግዚአብሔር በውስጤ መልእክቱን ያፈሰሰ የነበረ። ጌታ የተባረከ ይሁን። ሩት በዘመኗ የእግዚአብሔር ሐሳብ አገልግላ ከአባቶቿ ጋር ተጨምራ ነቃታለች። ዛሬ በአዲስ ኪዳን ላለነው ለእኛ ይሄ የእግዚአብሔር መንፈስ የሚናገረውን ጆሮ ያለው ሁሉ እንዲሰማ ጸልያለሁ። ሃሌሉያ። በእንደዚህ አይነት ሁኔታ አንቀጥል ወገኖች። ክርስቶስ ኢየሱስ ይመጣል። ነገር ግን ነውርና እድፈት የሌለባት፣ የፊት መጨማደድ የሌለባት ቅድስት የሆነችው ቤተ ክርስቲያን፣ ንጹሕ የሆነችው ቤተ ክርስቲያን ለክርስቶስ ኢየሱስ ቀን እንድናዘጋጅለት እኛን ባሪያዎቹን እግዚአብሔር ለዚህ ሾሞናል፣ ቀብቶናል። እዚህ የእግዚአብሔር መሠዊያ ላይ ስንቆም የእሑድ ፕሮግራም ለማሟላት ሳይሆን የእግዚአብሔርን የልቡን ሐሳብ ለልባችን እንዲናገር እንጸልያለን። እኔ ፕሮግራም ለመፈጸም ወደዚህ ስፍራ አልመጣም። ፕሮግራም ለመካፈል አልመጣም። ዛሬ እግዚአብሔር ይጸልያል። በዚህ ስፍራ ያዘዝከው በረከትና ሕይወት እንዲያገኘን በኢየሱስ ክርስቶስ ስም እንጸልያለን። በአምልኮ ስለተካፈልነው የእግዚአብሔር ክብርና የእግዚአብሔር መንፈስ እግዚአብሔር ሆይ እባርክሃለሁ፣ አመሰግንሃለሁ። እግዚአብሔር ሆይ ብዙ ጊዜ በብዙ ነገር ተለማምደን ሊሆን ይችላል። ብዙ ነገር ለምደን ሊሆን ይችላል። እግዚአብሔር አምላክ ሆይ ነገር ግን እኔ እግዚአብሔር የተናገረኝ ምንድን ነው? በዚህ ሁኔታ አይቀጥልም። ይሄንን ቃል እየተዘጋጀው በጌታ ፊት ሆኜ አንዲት እህት ይህንን ቃል አጋችልኝ። ለእኔ ኮንፈርሜሽን አነባዋለሁ። ኢሳይያስ 55 ቁጥር 10-12 ዝናብና በረዶ
ከሰማይ እንደሚወርድ ምድርንም እንደሚያረካት ታበቅልና ታፈራ ዘንድ እንደሚያደርጋት ዘርንም ለሚዘራ እንጀራን ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ከአፌ የሚወጣው ቃሌ እንዲሁ ይሆናል። የምሻውን ያደርጋል እንጂ በከንቱ አይመለስም። እግዚአብሔር መንፈስ ያስተምራቸው ዘንድ መልካም መንፈስ ሰጣቸው ተብሎ ተጽፏል። የዘላለም አምላክ እግዚአብሔር ሆይ በዚህ የተሰባሰበው ሴቶችና ወንዶች ልጆች በምን አይነት ልብ በፊት እንዳለን ታውቃለህ። ለልባችን የልብን ሐሳብ እንድናገር ጸልያለሁ። ቃልህ የሚሰራ ሁለትም አፍ ካለው ሰይፍ ይልቅ የተሳለ ጅማትንና ቅልጥምን እስኪወጋ ድረስ ይለያል፣ የልብን ሐሳብ ስሜትን ይመረምራል። ሁሉን በሚመረምሩት በቃል ፊት ሁለንተናችን ራቁት ነው። ነገር ግን ዛሬ ከሐሳብ ከፈቃድ ጋር ተገናኝተን ተስማምተን እንድንወጣ ጸልያለሁ። በጌታ በኢየሱስ ስም አሜን። እግዚአብሔር የተባረከ ይሁን። እንግዲህ የዚህ መጽሐፍ ባለታሪክ ተደረገ የተወሰደችው ሴት ሩት ትባላለች። ሩት ደግሞ ሞዓባዊት ናት፣ አይሁዳዊት አይደለችም። አይሁዳውያንና እስራኤላውያን ደግሞ አይተባበሩም እንደምናውቅ። ስለ ሞዓባውያን እግዚአብሔር ቃል ምንድን ነው የሚለን? ሞዓባውያን የሎጥ ልጆች ናቸው። ሞዓብና አሞን የሎጥ ልጆች ናቸው። ጥሩ ባልሆነ ሁኔታ ከገዛ ልጆቹ የወለዳቸው ናቸው። ስለዚህ ከእስራኤላውያን ጋር አይተባበሩም። እንዲያውም እግዚአብሔር በብሉይ ኪዳን እስከ 10 ትውልድ ድረስ ሞዓባውያን ወደ እግዚአብሔር ጉባኤ እንዳይገቡ ከልክሏል። ነገር ግን ስለዚህ ሴት ስለ ሩት የሚነግረን እግዚአብሔር ቃል ምንድን ነው? እዚህ የተቀደሰ ዘር፣ እዚህ የተቀደሰ ጉባኤ ስትገባ እናያለን። እንዴት እንደሆነ በማይገባ ሁኔታ የእግዚአብሔር መለኮታዊ አሰራር በሆነ ሁኔታ እዚህ ቅዱስ ዘር ስትገባ እናያለን። ይሄ ብቻ አይደለም፣ የዳዊት ስርና ዘር የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ የሚመጣበት የዘር ሐረግ ውስጥ ገባች። ጌታ የተባረከ ይሁን። በመጽሐፍ ቅዱስ ውስጥ እንግዲህ ሁለት ሴቶች ናቸው በመጽሐፍ በስማቸው የተሰየመላቸው። አንደኛዋ ሩት ናት፣ ሁለተኛዋ ደግሞ አስቴር ናት። ይሄ የሩት መጽሐፍ እንግዲህ እንደምናውቀው በመሳፍንት በነበረበት ዘመን የተጻፈ ነው። አንዳንድ ሴቶችንም እግዚአብሔር በመጽሐፍ ቅዱስ ውስጥ ተጽፈው እናገኛቸዋለን። ግን በስማቸው መጽሐፍ የተሰየመላቸው ሩትና አስቴር ናቸው። ሌሎች ለምሳሌ በዚህ መጽሐፍ ላይ ታሪካቸው ሰፍሮ የምናየው እንደ ማናት ዲቦራ፣ ኢያዔል የመሳሰሉ የእግዚአብሔር ሴቶች አሉ። ለእነዚህ ግን መጽሐፍ ተሰየመላቸው እናያለን። ጌታ የተባረከ ይሁን። ይህም ታሪክ እንግዲህ የተፈጸመው መሳፍንት ይፈርዱበት በነበረ የተጻፈ ታሪክ የተፈጸመ ታሪክ ነው። ባለፈው 15 ቀን ወንድማችን አልሽ መጽሐፈ መሳፍንት ላይ ያለ ቃል ስለ ሶምሶን አካፍሎ ነበረ። ዛሬም ይህንን ለምን ወደዚህ ወሰደ? እግዚአብሔር መንፈስ ቅዱስ እሱ ያውቃል። ጌታ የተባረከ ይሁን። ታሪኩ የጀመረው ምን ሆኖ መሳፍንት ይፈርዱበት በነበረ ዘመን እንዲህ ሆነ ይላል።
ስለ አንድ አይሁዳዊ አቤሜሌክ ስለተባለና ስለ ሚስቱ ስለ ኑኃሚን ስለ ሁለቱ ልጆቹ ስለ ማህሎንና ስለ ኬሊዮን ነው የሚነግረንና ታሪኩን እንዳነበብነው በቤተልሔም ይሁዳ ነበር የሚኖሩት። በዛን ዘመን ግን መሳፍንት ይፈርዱበት በነበረው ዘመን ግን ረሃብ ሆነ ይላል። ከዚህ ረሃብ የተነሳ ወደ ሞዓብ ምድር እንደሄዱ ይነግረናል። የአቤሜሌክ የስሙ ትርጓሜ እግዚአብሔር ንጉሴ ነው ማለት ነው። ኑኃሚን ደግሞ ደስተኛ ማለት ነው። ማህሎንና ኬሊዮን ደግሞ ደካማና ታማሚ ማለት ነው። ለምን ይሄንን ስያሜ ተሰጥቷቸው? ምንም መጽሐፍ ቅዱስ የሚነግረን ነገር የለም። ይህ ታሪክ እንግዲህ እንዳነበብነው የተፈጸመው በቤተልሔም ይሁዳ ነው። ቤተልሔም ይሁዳ ደግሞ ንጉሥ ዳዊት የተወለደበት ንጉሥ ዳዊት በኤፍራታ ቤተልሔም የተወለደው ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም የተወለደ። ትዝ ይላችሁ እንደሆነ ማርያም የመውለጃዋ ጊዜ በደረሰ ጊዜ የሕዝብ ቆጠራ እንዲደረግ በዛ ዘመን የነበረው ሄሮድስ ስላዘዘ ወደ ቤተልሔም ከምትኖርበት ከናዝሬት ወደ ቤተልሔም ይሁዳ ተነስታ ሄደች ይላልና እግዚአብሔር ቃል። በዛም የመውለጃዋ ጊዜ ሲደርስ ጌታችን መድኃኒታችን ኢየሱስ ክርስቶስ በዛ ተወለደ። ይህንን ሁሉ ምላችሁ ምንድን ነው? እግዚአብሔር የእግዚአብሔር መለኮታዊ ፕሮግራሞች እግዚአብሔር እንደወደደና እንደፈቀደ እንደ ፐዝል እያገጣጠመ ነገሮችን እንደሚሰራ እንድናይ ይፈልጋል። እግዚአብሔር የተባረከ ይሁን። ሚክያስ ምዕራፍ 5:2 ላይ ስለ ጌታችን ስለ ኢየሱስ ክርስቶስ አስቀድሞ በቤተልሔም ይሁዳ እንደሚወለድ ነግሮናል። አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ። ከአንቺ ግን አወጣጡ ከቀድሞ ጀምሮ ለዘላለም የሆነ በእስራኤል ገዥ የሚሆን ምን ይልኛል? ይወጣልኛል። እግዚአብሔር የተባረከ ይሁን። ቤተልሔም ማለት የስሙ ትርጓሜ የዳቦ ቤት ወይም የእንጀራ ቤት ማለት ነው እና ይሄ የእንጀራ ቤት ይሄ ዳቦ ቤት በዚህ ወቅት ምን አለ? ተራበ ይላል። ይሄ ረሃብ ደግሞ የመጣው ከምን ጋር ተያይዞ ነው? መሳፍንት ይፈርዱበት በነበረ ዘመን ስለሆነ ከመሳፍንት ዘመን ጋር ካለ ኃጢአት፣ በደል፣ መተላለፍ፣ እግዚአብሔርን አለመፍራት የመጣ እና ይሄ የመሳፍንት ዘመን ምን ይመስላል የሚለው ማየት ተገቢ ነው። የመጀመሪያው ነጥብ እዛ ላይ ነው። እግዚአብሔር የተባረከ ይሁን። 7 ነጥቦች ነው እግዚአብሔር ይህንን መልእክት እየተዘጋጀ ይሰጠኝ የነበረው። ምንችልበት ያህል ድረስ እንሄዳለን። ካልጨረስን በሁለተኛ ክፍል እናየዋለን። እግዚአብሔር ይባረክ። የመሳፍንት ዘመን ምን ይመስላል የሚለውን መሳፍንት ምዕራፍ 2 ከቁጥር 1 እስከ 10 ባለው ክፍል ውስጥ እስራኤላውያን ከእግዚአብሔር ጋር ያጣላቸው ወደዚህ እርግማን፣ ወደዚህ አዙሪት፣ ወደዚህ እሽክርክሪት ውስጥ አንዳንድ ጊዜ ሰዎች ተመልሰው እዛው ይገኛሉና ወደዚህ ወደ እርግማን እሽክርክሪት፣ ወደዚህ ኃጢአት፣ ወደዚህ እግዚአብሔርን አለመፍራት ውስጥ የከተታቸው ቁልፍ ቃል ነገር እግዚአብሔር የተባረከ ይሁን። እኔ ከ1 እስከ 10 ያለውን አላነብም፣ እናንተ መጻፍ ትችላላችሁ። መሳፍንት ምዕራፍ 2 ቁጥር 10 ላይ ያለው ቃል ግን አነበዋለሁ።
ትውልድ ሁሉ ወደ አባቶቻቸው ተከማቹ። ከዛም በኋላ እግዚአብሔር ለእስራኤላውያን ያደረገው ሥራ ያላወቀ ትውልድ ተነሳ ይላል። ትውልድ ሁሉ ምን አሉ? አባቶች ከተከማቹ በኋላ እነ ኢያሱ፣ ይሄ አዲሱ ትውልድ ይዞት የገባው ዋናው ኢያሱ ነው እንደምናውቀው የተስፋው ምድር ያወረሳቸው ማለት ነውና ይሄ ትውልድ ከሙሴ ጋር አብረው ከወጡት የገቡት ሁለት ናቸው፣ ኢያሱና ካሌብ ናቸው። እነሱ ራሱ ወደ አባቶች ከተከማቹ በኋላ እግዚአብሔር ለእስራኤል ያደረገው ሥራ ያላወቀ ሌላ ትውልድ ተነሳ ይላል። ለዚህ ነው እግዚአብሔርን አለማወቅ የእግዚአብሔርን ሐሳብ አለመረዳት። ይሄ እግዚአብሔር ምን ይፈልጋል? ምን ሊሰራ ነው በእኔ የሚወደው? ምንድነው ዓላማው የሚለው ያላወቀ ሰው ሁል ጊዜ የእግዚአብሔር ሐሳብ ይተላለፋል። እግዚአብሔር በብሉይ ኪዳን ምን ብሏቸዋል? በትእዛዜ ብትሄዱ በረከት ያገኛችኋል፣ በትእዛዜ ላይ ብታምፁ ግን ሰይፍ ይበላችኋል ብሏል። እንደገና ደግሞ ብሏቸዋል፣ ሰማዩን ናስ ምድሩን ደግሞ ብረት አደርጋችኋለሁ። ዘር እንኳን ቢዘሩ አያገኙም። ሁል ጊዜ በአመፃ ነገር ላይ ከሆኑና በአመፃ ነገር ላይ ከሆኑ እግዚአብሔር እንደዚህ ነው የሚያደርጋቸው ማለት ነው። ትዝ ይላችሁ እንደሆነ ኢያሱ መጽሐፍ ላይ መጨረሻው ላይ ኢያሱ የዚህ ትውልድ ነገር ብዙ አካሄዱ፣ አገባብ አወጣጡ፣ አምልኮ እንትን ስላላላ ደስ ስላላሰኘው አንድ ማስጠንቀቂያ ሰጣቸው። ምን አለ? እኔና ቤቴ ሲላቸዋል፣ እኔና ቤቴ እግዚአብሔርን እናመልካለን፣ እናንተ ደግሞ የምታመልኩትን ምረጡ አላቸው። ምክንያቱም አይቶታል በመጨረሻው ሰዓት ይህንን የተደረጋቸው። ሌላው ደግሞ መሳፍንት መጽሐፍ ሲዘጋ ደግሞ እዛም ጋር አንድ ቁልፍ ነገር ይነገረናል። በዚያ ዘመን በእስራኤል ዘንድ ንጉሥ አልነበረም። ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበረ ይላል። ይሄ መሳፍንት መጽሐፍ እንግዲህ ወደዚህ የእርግማን ሽክርክሪት ውስጥ ወደዚህ አዙሪት ውስጥ የከተታቸው ነገር ምን እንደሆነ አይተናል። እግዚአብሔር ለእስራኤላውያን ያደረገው ሥራ ያላወቀ ትውልድ፣ እግዚአብሔር ያላወቀ ትውልድ፣ በእግዚአብሔር መንገድ ላይ የማይሄድ ትውልድ ነበርና ብዙ ጊዜ አይታችሁ እንደሆነ መሳፍንት መጽሐፍ ላይ እነ ጌዲዮን፣ እነ ባርቅ፣ እነ ዲቦራን የተለያዩ መሳፍንትን ያስነሳላቸው ወደ እግዚአብሔር ይጮኻሉ። ከአስጨናቂዎቻቸው የተነሳ ይጮኻሉ። ከአስገባሪዎቻቸው የተነሳ ይጮኻሉ። እግዚአብሔር ደግሞ ለአብርሃም፣ ለይስሐቅ፣ ለያዕቆብ የገባው ቃል ኪዳን በማሰብ ምን ያደርግላቸው ነበር? መሳፍንትን ይልክላቸው ነበር። እነዚህ መሳፍንቶች ከአስጨናቂዎቻቸው ከእንደዚህ አይነት ተግዳሮት ልክ ሙሴን እንዳስነሳው ማለት ነው። አባቶችም ራሱ የተነሱት በዚህ ምክንያት ነው። ነገሥታት የሚሾሙት በዚህ ምክንያት ነው። ሕዝቡን ካለበት ጭቆና ነፃ ለማውጣት ነው የሚቀቡት። ለዓላማው እግዚአብሔር ያስነሳቸው። ስለዚህ ምድያም ይመጣል፣ ያስጨንቃቸዋል፣ ወደ እግዚአብሔር ይጮኻሉ። ከዛ በኋላ ምን ያደርጋል? እግዚአብሔር ነፃ ያወጣቸዋል።
አሁንም ተመልሰው እግዚአብሔር ይበድላሉ፣ የእግዚአብሔርን ነገር ይለማመዳሉ፣ ኃጢአትን ይለምዳሉ፣ እግዚአብሔርን አለመፍራት ይለምዳሉ። አሁን በእኛ ዘመን ላይ በብዙ መልኩ ልንተረጉሙ እንችላለን እና በዛ ዘመን ምንድን ነው የሚያደርጉት? በዙሪያቸው ያሉትን አማልክቶች ያመልካሉ። ሰለሞንን ምን አለ? እግዚአብሔር ሲያነግሰው ምንድን ነው ያለው? ሌሎችን ሚስቶች እንዳታገባ እንደ አባትህ እንደ ዳዊት ልብህ ከኔ ጋር ፍጹም ይሁን። ለምን? አማልክቶችን ባመለክ ጊዜ ልብህን አማለው ሌሎችን ሴቶችን ባገባህ ጊዜ አማልክቶቻቸው እንድታመልኩ ስለሚያስገድዷቸው ያስቱሃል። ስለዚህ ይህንን እንዳታደርጉ ነግሮታል። ስለዚህ 3 ጊዜ ከተገለጠለት በሚደንቅ ሁኔታ ከተገለጠለት ከእግዚአብሔር ሐሳብ ያወጣው ምንድነው? ሌሎችን አማልክቶችን ማምለክ፣ እግዚአብሔርን አለመፍራት፣ ከእግዚአብሔር ትእዛዝ ማመጽ ነው ማለት ነው። እና ይሄም አሁን እነዚህ ቤተሰቦች አሁን ምንድነው ከዳቦ ቤት ከእንጀራ ቤት ወደ ሞዓብ ምድር ሲሄዱ ነው እና አንደኛ የእግዚአብሔር ምሪት አልጠየቁም። የእግዚአብሔር ምሪት አልጠየቁም። እግዚአብሔር ፈቃድ ነው ወይ? በየት እንውጣ? ምን እናድርግ? ለምን ስታዩ እዛ የጠበቀው ሕዝብ እግዚአብሔርን በተስፋ የጠበቀው ሕዝብ ሲጎበኝ ነው የምናየው። በጽናት የጠበቀው ማለት ነው። ይሄ ቤተሰብ ግን ከሕዝቡ ጋር ሆኖ ንስሐ እንደመግባት እግዚአብሔር ምሕረት እንደመለመን ከእግዚአብሔር ሕዝብ ጋር ሆኖ ራሱን እንደማዋረድ በፊታቸው መልካም መስሎ ታያቸው ሲያደርጉ ነው የምናየው። ከዚህ እግዚአብሔር ይጠብቅ። ከእግዚአብሔር ዘንድ ምሪትን አግኝተው እግዚአብሔርን ጠይቀው ሳይሆን ዝም ብለው እንደሄዱ ነው የሚነግረን። እኔ ይህንን ክፍል ያየሁኝ ያሰብኩኝ ነበር። ቤተሰብ መምራት ቀላል አይደለም። ስለዚህ የቤተሰቡ አባወራ የሆነው አቤሜሌክ ይጨንቀዋል አይደል? ቤተሰብ ስታስተዳድሩ፣ ልጆች ስታሳድጉ ቀላል አይደለም፣ ረሃብ ነው። በዛ ዘመን ግን በቃ ምንም አማራጭ የለውም። ምናልባት እኛም የምናደርገው ነገር ሊሆን ይችላል እና ወደ ሞዓብ ምድር እንዲሄዱ ሀሳብ ያመጣው እሱ ሊሆን ይችላል። ግን ሁል ጊዜ በትንሹ የሚሆን በትልቁ ውሳኔዎቻችን ስለምሳሌ ዛሬ እህቴ ሊዳዬ በጸሎት ላይ ስትናገር በጣም ይገረመኝ ነበር። ዛሬ የምንወስነው ውሳኔ ነጋችንን ይወስናል። ስለዚህ ከብዙ አደጋ፣ ከብዙ ስህተት፣ ከብዙ ጥፋት እንጠበቃለን ማለት ነው እና ወደ ሞዓብ ምድር እንደገቡ ምንድን ነው የሆነው? እንደምታውቁት እኔ ታሪክ ላወራ አይደለም፣ ግን ታሪኩን አንባባችሁ ትረዱታላችሁ። የእግዚአብሔር ቃል ያነጻል፣ ቀድሳል። ነገር ግን የእግዚአብሔር ሐሳብ ዛሬ መንፈስ ቅዱስ የሚናገረው ነገር ይዘን እንድንወጣ ነውና ወደ ሞዓብ ምድር እንደገቡ አቤሜሌክ ሆነ ሞተ። የቤቱ አባወራ ሆነ። በምን ምክንያት እንደሞተ አይነገረንም። ከዛ በኋላ የእግዚአብሔር ምሪት ሳይጠይቁ መጓዛቸው ከዛ ስፍራቸው መልቀቃቸው አንድ ነገር እያለ እንደገና ደግሞ አትጋቡ፣ አትቀላቀሉ ከተባሉት ከሞዓባውያን ሴቶች ጋር ተላምደው ጋብቻ ሲፈጽሙ ግን በዚህ
እግዚአብሔር አስደናቂ ፕሮግራም ደግሞ በሩት ላይ ሲፈጸም እናያለን። እግዚአብሔር የተባረከ ይሁን። ከዛ 10 ዓመት ከቆዩ በኋላ ምንድነው የሆነው? ሁለቱ ልጆች ማህበሩና ኬሌም ደግሞ ሞቱ። ከዛ በኋላ ኑኃሚን መበለት ሆነች ማለት ነው አይደለ? መበለት ሆነች። ምራቶቿና እሷ ብቻ ነው የቀሩት። መበለቶች ደግሞ ታውቃላችሁ፣ ያለ እግዚአብሔር ተስፋ የላቸው። በቃ ባሎቻቸው ሞቱ ማለት ሁሉም ነገር አበቃ አይደል? ትዝ ትላችኋለች ሉቃስ 18 ላይ ያለች አንዲት መበለት አይደል? ያ እግዚአብሔር የማይፈራ ሰው የማያፍር ዳኛ እንዴት እንዳደረጋት አይደል? ግን ከእግዚአብሔር በቀር ተስፋ የላት። ተስፋዋ እግዚአብሔር ብቻ። እግዚአብሔር የተባረከ ይሁን። ኑኃሚን ታዲያ ምንድን ነው ያደረገችው? ትልቅ ውሳኔ ወሰነች። የመጣው ይምጣ፣ በቃ አንዳንድ ሰው ይሉኝታ ይዘዋል። ወደ ነበረበት ነገር ለመመለስ ከባድ ነው። ምክንያቱም እንደ ምዕራፍ 1 ላይ እንዳየነው በሙላት ወጣ በጉድለት መለሰ እያለች የምትናገረው ነገር አለ። ግን እግዚአብሔር ሁልጊዜ ጻድቅ፣ በሥራው ፍጹም አይሳሳትም። ስህተት ቢኖር እኛ ላይ ነው የሚኖረው እንጂ እግዚአብሔር አይሳሳትም። እግዚአብሔር የተባረከ። ከዛ በኋላ ትልቅ ውሳኔ ወሰነች። በብዙ ስብራት፣ በብዙ ምሬት፣ በብዙ ተስፋ መቁረጥ ሆና እዛ ያለች መጎብኘት የምትችለው ጉብኝት በርቀት ሆና ከሩቅ ሆና ነው ጉብኝቱ ተሰማቸው። ግን ቢሆንም እግዚአብሔር ምንድን ነው? ቸር ነው። እግዚአብሔር የተባረከ ነው። ጊዜያዊ መከራዋ ባለመታደስ ምክንያት እንግዲህ ጉብኝቱ በርቀት ሆና ሰማች። ከዛ በኋላ ግን ይህንን ውሳኔ ወሰነች። ሶስተኛው ነጥብ የምናየው ምንድን ነው? ያው የእግዚአብሔር ትእዛዝ ከተላለፉ በኋላ በሕይወታቸው የመጣው ነገርና እሱን ሁለተኛ ነጥብ ላይ አይተናል። ባልየው ሞተ፣ ሁለቱም ልጆቿ ሞቱ። ከዛ በኋላ ግን የሕዝቡን መጎብኘት ስትሰማ ኑኃሚን ምንድን ያደረገችው? ወደ ተስፋው ምድር ለመመለስ የወሰነችው ውሳኔ። እግዚአብሔር የተባረከ ይሁን። እዚህ ላይ ትልቅ ነጥብ እንድናይ እፈልጋለሁ። ወደ ተስፋው ምድር ለመሄድ ጉዞ በጀመሩ ጊዜ በዛ ወቅት ኑኃሚን 5 ጊዜ ያህል ተመለሱ እያለች ትናገራለች። በዚህ ተደጋጋሚ የሆነው ድምፅ ውስጥ ኦርፋ ስማ ተለየቻት። ሩት ግን ምን አለ? ተጠጋቻት ይላል። እግዚአብሔር የተባረከ ይሁን። ሩት ማንን ነው ያየችው? በኑኃሚን ውስጥ ምንድን ነው ያየችው? አይደል? ጌታ የተባረከ ይሁን። ልዑልን ነበር ያየችው። ጌታ የተባረከ ይሁን። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። አሜን። ጌታ የተባረከ ይሁን። በብዙ ድካም፣ በብዙ ስብራት ውስጥ ቢሆን በዚህ ቤተሰብ ውስጥ ሩት ልዑል አምላክ አይተዋለች። ጌታ የተባረከ ተጠጋቻት። ሁለቱም አልቅሰዋል። ሁለቱም ይሄንን ድምፅ እኩል ሰምተዋል። ይችኛዋ ግን ተጠጋቻት። ያችኛዋ ግን በክርስትና የሕይወት ጉዞ ውስጥም እንዲህ አይነት ሰዎች አሉ። እስከ መጨረሻው አብረው የሚዘልቁ እንደገና ደግሞ ወደ ኋላ የሚመለሱ ሰዎች ምሳሌዎች ናቸው። ሁለቱ ሴቶች እግዚአብሔር የተባረከ ይሁን።
አይታችኋል አይደለ? አምላክሽ አምላኬ ሕዝብሽ ሕዝቤ አምላኮችሽ አምላኬ አምላኮችሽ ሕዝብሽ አምላክሽ አምላኬ ሕዝብሽ ሕዝቤ በምትኖሪበት በዛ እኖራለሁ። እኔና አንቺን ከሞት በቀር የሚለየን ነገር የለም አለች። እንትና ማነው ሩት ከኑኃሚን ምን ያየችው ነገር አለ? ምን የሚያስጠጋ ነገር አለ? ያየችው እኮ አማቷን በሞት ሲወስድ የገዛ ባሏን በሞት ስትነጠቅ አይደል ያየችው? እንደገና ኑኃሚንን ስትሰፈታለች። እግዚአብሔር አማሮኛል የሚለውን ድምፅ በተደጋጋሚ ሰምታለች። ነገር ግን የሰራዊት አምላክ እግዚአብሔር የሚያደርገው ነገር ሁሉ በሪዝን በምክንያት እንደሚያደርገው አውቃለች። እንዴት? እግዚአብሔር የሚያውቅ ጌታ የተባረከ ይሁን። በእነዚህ 10 ዓመታት ውስጥ ይህች ሴት ኑኃሚን በብዙ ስፍራት በብዙ ድካም ውስጥ ስትሆን የእግዚአብሔር ዘር ዛሬ እግዚአብሔር እንደሚዘራው እየዘራች ነው። ሃሌሉያ። ምን አለቻት? ሂጂ እንደ ባልንጀራሽ አታድርጊ አለቻት። አንዳንድ ሰው ሩት ግን ምን አይነት ሴት ናት? እናያዋለን። አቋም ያላት ሴት ናት። የዓላማ ሴት ናት። አንዳንድ ሰው ባልንጀራው ስላደረገ እሱ እንኳን ባያምንበት አብሮ ተጠጋግቶ ያደርጋል። ነገር ግን ሩት ግራና ቀኟን አይታ እግዚአብሔርን ፈርታ የምትወስን እንጂ ሰው አደረገ ብላ አታደርግም። የዓላማ ጽናት ያላት ሴት ናት። ግቧን ትኩር ብላ ያየች ሴት ናት። እግዚአብሔር የተባረከ ይሁን። ሃሌሉያ። ዕብራውያን ምዕራፍ 10 ከቁጥር 38 እስከ 39 ያለውን ተስፋ ታነብልን በማይኩ። ይህንን ክፍል የተዘጋጀው ሩትን በጊዜው አለጊዜው የሚጸኑ የእግዚአብሔር ሰዎች ምሳሌ እንደሆነች እግዚአብሔር መንፈስ የተናገረ ነበር። ጌታ የተባረከ ይሁን። በጊዜው አለጊዜው፣ ሲመችም ሳይመችም። ዕብራውያን 10 38 እና 39 በጌታ በኢየሱስ ክርስቶስ ስም አነባለሁ። እንደዚህ ይላል። ገና በጣም ጥቂት ጊዜ አለ፣ ሊመጣ ያለው ይመጣል፣ አይዘገይም። ጻድቅ ግን በእምነት ይኖራል። ወደ ኋላም ቢያፈገፍግ ነፍሴ በእርሱ ደስ አይላትም። እኛ ግን ነፍሳቸውን ያድኑ ከሚያምኑት እንጂ ወደ ኋላ ወደ ጥፋት ከሚያፈገፍጉት አይደለንም። አሜን። ጌታ የተባረከ ይሁን። ወደ ኋላ በሚያፈገፍጉት ምን አለ እግዚአብሔር? ነፍሴ ደስ አይላትም። ሩት ወደ ኋላ ከሚያፈገፍጉት ሳይሆኑ ወደፊት ግባቸውን እያዩ ከሚሄዱ ሴቶች መካከል የዓላማ ጽናት ያላት ሴት። እግዚአብሔር የተባረከ ይሁን። ለዓላማቸው የቆረጡና የጨከኑ ሰዎች ምሳሌ ናት። ሌላው ወዳጅ
በዘመን ሁሉ ይወዳል። እግዚአብሔር ቃል ተለዋዋጭ ፍቅር የሌላት ሴት ናት። በድካምም በብርታት፣ በማግኘትም በማጣት፣ በደስታም በሐዘን ጊዜ ወጥ የሆነ ሕይወት፣ አንድ አይነት የሆነ ሕይወት ያላት ጌታ የተባረከ የእንደዚህ አይነት ሴቶች ምሳሌ። ሌላው ደግሞ የኢየሱስ ክርስቶስን ባህል ያየባት እግዚአብሔር ይባረክ። ማርቆስ 10:45 ላይ ምንድን ነው የሚለው? ጌታ ኢየሱስ ክርስቶስ ደቀ መዛሙርቱ የመጣበትን ዓላማ ሳይረዱ በግራና በቀኝ ስለመቀመጥ ስለሽቅድድም ባለፈው እጅግ ጌታ የባረካት እዚህ በጸሎት እያካፈለች ነበር እና ከእግዚአብሔር ዓላማ የወጣ ከእግዚአብሔር ዓላማ ውጭ የሆነ ነገር ያስባሉ። ምን አላቸው? የሰው ልጅ ሊያገለግል ለብዙዎች ራሱን ቤዛ አድርጎ መስጠት እንጂ እንዲያገለግሉት አልመጣም። ይህ ወደ ውስጥ መጣ። ሩት ይችን ተስፋ የሌላት በብዙ ሐዘን በመከራ የተደቆሰች ሴት ለመርዳት ለኢየሱስ ክርስቶስ ለሌሎች ለመኖር ራሷን የሰጠች ሴት። ጌታ የተባረከ ይሁን። ጌታም ይሄንን ነው ከኛ የሚፈልገው ወገኖች። እግዚአብሔር የተባረከ ይሁን። የኦርፋ አይነት ሰዎች እንደ ኦርፋ አይነት ባህሪ ያላቸው ሰዎች ምን አይነት ናቸው ብለን ካልን እንደ ኦርፋ አይነት ባህሪ ያላቸው ሰዎች ልክ ጌታ ኢየሱስ ክርስቶስ መከራ ሲመጣ አይደል? ስደት ሲመጣ ስር የሌላቸው የማይጸኑ አይነት ሰዎች ምሳሌ ናት። ምክንያቱም ለምንድን ነው ይህንን ክፍል ያየሁኝ? በእነዚህ 10 ዓመታት ሩት ሁለቱ ላይ ዘሩን ዘራ አይደል? የእግዚአብሔር ቃል ዘራ። ሩት ላይ ፍሬውን እናያለን። እዚችኛዋ ላይ ግን ፍሬ አልባ ሲሆን ነው የምናየው። እግዚአብሔር የተባረከ እና እንትን ናቸው፣ አቋም የሌላቸው ስሜታውያን ናቸው። እንደገና ደግሞ እንደ አየር ጸባይ የሚቀያየሩት የሚያስኬድ ከመሰላቸው እዚህ ጋር ይሆናሉ፣ የማያስኬድ ከመሰላቸው ወደ ኋላ ይመለሳሉ። በቃ ባጭሩ ያካፋበት ቦታ አብረው ይዘምራሉ ማለት ነው። ከዚህ እግዚአብሔር ወጥ የሆነ ሕይወት አሜን። በጊዜው አለጊዜው ሲሳካ ሳይሳካ በመከራ ጊዜ በፈተና ጊዜ እና እነዚህ አይነት ሰዎች ሁል ጊዜ በሕይወታችን ፓኬጅ ናቸው። መርሳት የለብንም። አሉ እንደዚህ አይነት ሰዎች እስከ መጨረሻው ሰዎች አሉ፣ ወደ ኋላ ጥለው ደግሞ የሚመለሱ አሉ ማለት ነው። ኑኃሚንና ሩት ወደ ቤቴል የተመለሱበት ወቅት የገብስ መከር በተጀመረ ጊዜ ነበር ይላል። ቤቴልሔም እንደገቡ እንደምታውቁት ይቺ ኑኃሚን ናት ያሉ እሷ ናት እያሉ ግራ በመጋባት አይነት ሲያዩት ነበር። ለምን? በብዙ መከራ በብዙ ነገር ሕይወቷ ቀላል አይደለም። መከራው በጣም ለውጧት ነበር ማለት ነው። ከዛ በኋላ ምን አለች እሷ? እግዚአብሔር አስመርሮኛል ማራበል እንጂ ኑኃሚን አትበሉ። ለምን? የስሟ ትርጓሜ ደስተኛ ማለት ነው። እና ደስተኛ አትበሉ ማራበል አለች። እግዚአብሔር ጻድቅ አይደለም።
እግዚአብሔር አላማረራት። ቅድም እንዳየነው የእግዚአብሔርን ፈቃድ የእግዚአብሔርን ምሪት ሳያገኙ የወጡት ከዚህ ሰዎች ጋር የነሱ ጥፋት ነው እንጂ እግዚአብሔር ማንንም በክፉ አይፈትንም። ባለፈው ታስታውሱ እንደሆነ ስለ ሁለት መንገዶች አይደል መዝሙረ ዳዊት ላይ እያስተማሩ ነበር። ሰው የሚሄድበትን የመንገዱን ፍሬ ይበላል። የሚሄድበትን የመንገዱን ፍሬ ይበላል። ለምን? በኋላ በሩት ሕይወት ውስጥ እናያለን። ዛሬ የሰጠችው ምሳሌ እንዴት የእግዚአብሔር ሀሳብ ውስጥ እንዳስገባት እናያለን። ክፉ ነው ስለተባለ ሰውና ምስጉን ነው ስለተባለ ሰው የተፈናቀሉ አይደል? የሚሄዱበት መንገድ እንዳለ የዛኛው መንገድ ክፉ ሰው የሚሄድበት መንገድ ነፋስ ጠርጎ እንደሚወስደው ትቢያ ይላል። መታሰቢያ ነው። ምስጉን ነው የተባለ ሰው ግን የሚሄድበት መንገድ አይደለም። ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ፣ ነገር ግን አንድ የሚያዘወትረው ነገር አለ። ሕጉን በቀንና በሌሊት ያደርጋል፣ ያስባል፣ ያሰላስላል፣ በእግዚአብሔር ሕግ ደስ ይለዋል። እሱ ምንድነው? በውሃ ፈሳሾች ላይ እንደተተከለች ፍሬዋንም በየጊዜው እንደምትሰጥ ዛፍ ይሆናል። በየጊዜው ፍሬ ያታካል። ስለዚህ ስለ ኑኃሚን ነው እግዚአብሔር አማረኛል ያለች ነበር። እግዚአብሔር አያማርርም። እግዚአብሔር በስራው ጻድቅ ነው። እግዚአብሔር ስራው የሚመዝን አምላክ ነው። ጌታ የተባረከ ይሁን። ሌላው አምስተኛው ነጥብ፣ አራተኛ ነጥብ አይተናል። ከኦርፋና ከሩት ሕይወት ውስጥ የተማርነው ነገር አለ። አምስተኛው ነጥብ ሩት ምን አይነት ሴት ናት? ትጉ ሴት ናት። የሰው የከበረ ሀብቱ ምንድን ነው? ለእግዚአብሔር ትጋቱ። እግዚአብሔር የተባረከ ይሁን። ሰው በዛ በተጋበት ነገር ፍሬውን ይሰበስባል፣ ያጭዳል። እግዚአብሔር የተባረከ ይሁን። ከዛ በኋላ ወደ ቤቴልሔም እንደተመለሱ አማቷን እንዲህ አለቻት። አምስተኛው በፊቱ ሞገስን ማገኘው ተከትዬ እህል ልቃርም ወደ እርሻው ይሄዳቻት። ልጄ ሆይ ልጄ አለቻት። እንደ አጋጣሚውም ይላል የአቤሜሌክ ወገን ወደነበረ ወደ ቦዔዝ እርሻ ሊቤዣት የሚችለው ሰው እርሻ ደረሰች ይላል። እንደ አጋጣሚ ግን አይደለም። የተጠጋችው ልዑል አምላክ እየመራት ነበረ። እግዚአብሔር የተባረከ ይሁን። የእግዚአብሔር ዓላማ፣ የእግዚአብሔር ፕሮግራም ኢየሱስ ክርስቶስ ከዚህ ሴት አሕዛብ ከሆነች እግዚአብሔር የተባረከ ይሁን። ለምን? በክርስቶስ ኢየሱስ የነበረ ያለ የእግዚአብሔር ሐሳብ አሕዛብና አይደል የተስፋው ቃል ደግሞ የነበራቸው አንድ ለማድረግ እንደሚነግረን አይደል በኤፌሶን መልእክት ላይ ያንን የሚያገጣጥምበት የዘላለም ፕሮግራም ነበር። ጌታ የተባረከ ይሁን። ቤተልሔም ይሁዳ ጌታ ኢየሱስ ክርስቶስ እዛ ነው የተወለደው። ግን አስቀድሞ ምን ተብሎ ነበር? ትንቢት ስለሱ ተነግሮ ነበር። አሁንም ሩት እዛ
የትንቢቱ መፈጸሚያ ስፍራ፣ የእግዚአብሔር ፕሮግራም፣ የእግዚአብሔር ቀጠሮ ወዳለበት ስፍራ ምን አለች? ደረሰች። ጌታ የተባረከ ነው። ሌላው ስድስተኛው ነጥብ የምናየው ምንድን ነው? የጨረስነው ነው። ስድስተኛው ነጥብ ለአማቷ ያደረገችው ያ መልካም ነገር ተከትሏት ሲመጣ ዘር ነው ተከትሏት መጣ። እግዚአብሔር የተባረከ ነው። የዘራችው ዘር ተከትሏት መጣና ምንድነው የምናየው? ልክ የእርሻው ባለቤት ቦዔዝ ስራውን ለመጎብኘት ሲመጣ ምን ብላ ነው የወጣችው? መጀመሪያ ላይ ተከትዬው አይደል እህል ልቃርም ተከትዬው የሚሄደውን ሰው እንትን ልሂድ ብላ አማቷን ጠየቀች። ከዛ በኋላ ልክ እዛ እርሻ ጋር ስትደርስ ምንድነው የሆነው? ቦዔዝ ሰራተኞቹ ለመጎብኘት መጣ። ጌታ የተባረከ ነው። ከዛ በኋላ የአጫጆቹን አለቃ አለው ይቺ ቆንጆ የማን ናት? ይቺ ቆንጆ የማን ናት ብሏል። ከዛ በኋላ የአጫጆቹ አለቃ ከመመለስ በፊት ሩት ምን ብላ ነው የወጣችው? በፊቱ ሞገስ እማገኝ ተከትዬ እምቀርብ ነው ብላ ከቤቷ ጸልያ ተዘጋጅታ አስባበት ነው የወጣችው። ስለዚህ ሞገስ ከፊቷ ቀድሞ ነበር። እግዚአብሔር የተባረከ ነው። ይሄንን ነው የምናየው እና ይሄ ለአማቷ ያደረገችው መልካም ነገር ተከትሏት መጣ። ዕብራውያን ምዕራፍ 6 ቁጥር 10 ላይ ምን ይላል? እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ሥራ ለስሙ ያሳያችሁትን ፍቅር ይረሳ ዘንድ እናደለም አመፀኛ አይደለም። አመፅ ያለው ሰው ላይ እንጂ እግዚአብሔር አመፀኛ እግዚአብሔር አይረሳም። ጌታ የተባረከ ነው። ስለዚህ አሁን ቀድሞት የእግዚአብሔር ሞገስ ለምና ጸልያ ነበር የወጣችውና ከፊቷ ሲቀድማት እናያለን። ከዛ በኋላ የአጫጆቹ አለቃ ይህችማ ሞዓባዊቱ ቆንጆ ናት። በጣም የገረመኝ ነበር። ሊዳይ ዛሬ ስትናገር ነበር ስለ ውስጥም ስለ ውጭም ውበት። ውስጣዊ ውበት በጣም ከውጫዊ ውበት ይበልጣል አይደለም? ውስጣዊ ውበትና ውጫዊ ውበት ነበራት። ለምን? የእግዚአብሔር ሞገስ ከፊቷ ቀድሞ ነበር። ጌታ የተባረከ ነው። ስለዚህ ቦዔዝ ምን አላት? ቃርሚያ ለመቃረም ወደ ሌላ እርሻ አትሂጂ፣ አትላዋሽ፣ ገረዶቼ ተጠጊ አላት። የተጠጊ የሚለው ቃል በጣም ነው የሚገርመው። በምዕራፍ 2 ላይ ወደ 4 ጊዜ 5 ጊዜ ቆጠረ። ተጠጊ ማንን? ልዑል አምላክ እግዚአብሔር የተባረከ ነው። ስለዚህ ወደዚህ ሰው እርሻ ደረሰች። ቦዔዝ የባረካትን ባርኮት ተስፋ ታደርግልኝ ደስ ይለኛል። ምዕራፍ 2 ቁጥር 8 እስከ 13 ቦዔዝም ሩትን ልጄ ሆይ ትሰሚያለሽ? ቃርሚያ ለመቃረም ወደ ሌላ እርሻ አትሂጂ፣ ከዚህ አትላወሺ። ነገር ግን ገረዶቼን ተጠጊ፣ ወደሚያጭዱበትን ስፍራ ተመልከቺ። ከተከተይሻቸውም ከተያዘችውም ወደሚያጭዱበትን ስፍራ ተመልከቺ። ተከታያቸውም
እንዳያስቸግሩሽም ጎበዛዝቱን አዝዣለሁ። በተጠማሽም ጊዜ ወደ ማድጋው ሄደሽ ጎበዛዝቱ በቀዱት ውሃ ጠጪ አላት። በግንባሯም ተደፍታ በምድር ላይ ሰገደችለት። እኔንስ ለመቀበል በምን ነገር በፊትህ ሞገስን አገኘው? እኔ እንግዳ አይደለሁምን አለችው። ቦዔዝም ባልሽ ከሞተ በኋላ በአባትሽና እናትሽን የተወለድሽበትንም ምድር ትተሽ ቀድሞ ወደማታውቂው ሕዝብ እንደመጣሽ ለአማትሽ ያደረግሽውን ነገር ሁሉ ፈጽሞ ሰምቻለሁ። እግዚአብሔር እንደ ሥራሽ ይስጥሽ፣ ከክፋትም በታች መጠጊያ ከክፉም በታች መጠጊያ እንድታገኚ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደመወዝሽ ፍጹም ይሁን አላት። አሜን። ጌታ ይባረክ። ደመወዟን ፍጹም ወደሚሆንበት ነገር እግዚአብሔር የመራት ነበር። ጌታ ይባርክ ተስፍሽ። ከዛ በኋላ ምዕራፍ 3 ላይ ትንሽ አንድ 5 ደቂቃ ትሰጡኛላችሁ። ግን ለነበረው ሰዓት ከቃርሚያ ሕይወት ወደ በረከት ሙላት የምትገባበትን ቁልፍ ነገር መከረቻት። ጌታ የተባረከ ይሁን። ዛሬም እግዚአብሔር ለዚህ ጉባኤ ያለው መልእክት ይሄ ነው። ከቃርሚያ ሕይወት ወደ በረከቱ ሙላት የምንገባበት ዛሬ እዚህ የምትኖርበትንና ወደ ዘላለም የሚያስገባትን ቁልፍ ምክር መከረች። ጌታ የተባረከ ይሁን። ሩት ደግሞ በመስማት ብቻ አይደለም በመታዘዝ የተባረከች ሴት ናት። ጌታ የተባረከ ይሁን። ቃርሚያ ደስ የሚል ነገር አይደለም። ቃርሚያ ደስ የሚል ነገር አይደለም። ቃርሚያ ማለት ነዷቸውን አጫጆቹ ትልልቅ ነዷቸውን ታቅፈው ሲወጡ የወዳደቀውን የተራረፈውን መለቃቀም ነው። ሩት ግን ይሄንን በትጋት ታደርገው ነበረ። ዛሬ እግዚአብሔር የሚሰጣችሁን አገልግሎት ነው፣ ስራ ነው። ማናቸውን ነገር በታማኝነት አድርጉት። እግዚአብሔር የተባረከ ይሁን። ለምን ደመወዟን ፍጹም ያደረገው እግዚአብሔር ስራውን ሳትንቀታችኋል እንደሚገባት አንዲትም ነገር አስባታል። ይሄ ይገባኛል፣ ይሄ ለምን እንደሚገባት አንድ ነገር አታስቡት። ጌታ የተባረከ ይሁን። ነገር ግን ይህን በትጋት ነበር የምታደርገው። እሷንና አማቷን እየመከረች እግዚአብሔር ይባረክ። ምን አለቻት? ምዕራፍ 3 ላይ መልካም እንዲሆንልሽ እረፍትን አልፈልግልሽም አለቻት። አባቷ ምንድን ነው ያለቻት? ምንድን ነው የመከረቻት? ታጠቢ፣ ተቀቢ፣ ልብስሽንም ተላበሽ። ዛሬም ቤተ ክርስቲያን ሆይ ታጠቢ፣ ተቀቢ፣ ልብስሽንም ተላበሽ። እግዚአብሔር የተባረከ ይሁን። ከዛ በኋላ ልክ አማቷ እንደነገረቻት ሁሉንም ነገር ታዛ ካደረገች በኋላ መንፈቀ ሌሊት በሆነ ጊዜ ሄዳ ብላት ነበረ። ሰውየው መብሉንና መጠጡን እስኪጨርስ ድረስ እንዳትታየው ብላት ነገራት ነበር። ስለዚህ ልክ መንፈቀ ሌሊት ሲሆን ሄዳ እግሩን ገጣ ተኛች። ከዛ በኋላ ሴት ተኝታ ስለነበረ አይቶ አንቺ ማን ነሽ? ከዛ በኋላ ምንድን ነው ያለችው?
እርሷ ባሪያ ሩት ትለኛለች፣ ዋርሳይህና ልብስህን በባሪያህ ላይ ዘርጋ አለችው። ከዛ በኋላ ናታን ከፊት ይልቅ በመጨረሻው ጊዜ ቸርነትን አድርገሻል አላት። ከእኔ የቀረበ ዘመድ አለ አላት። ሊቤዣት አይችልም ማለት ነው። ርስቱን የአቤሜሌክን ርስት እሷን በማግባት ለቤተሰቡ አይደል ዘር መተካት ነበረበት። ከዛ በኋላ ቦዔዝ እንደምታውቁት ኃያል ሰው ነው። የሚያደርገው ነገር ሁሉ በስርዓት ነበር የሚያደርገው። ስርዓቱን ተከትሎ እንደምታውቁት ወደዛ ገባ። ምዕራፍ 4 ስለዛ ነው የሚናገረውና እናንተ በቤታችሁ ማንበብ ትችላላችሁ። ከእኔ የቀረበ ዘመድ አለ ሊቤዥ ይችል ብሎ አላት። ያ ሰው ግን ርስቴን አላበላሽ ሞዓባዊቱን አግብቼ ርስቴን አላበላሽ ማለት። ከዛ በኋላ ማነው ቦዔዝ ሩትን አለ አገባት። እግዚአብሔር የተባረከ ይሁን። ከዛ በኋላ ወለደች። የወለደችው ደግሞ የዳዊትን አያት ነው። ጌታ የተባረከ ይሁን። ኢዮቤድን ወለደች ይለናል። እግዚአብሔር ይባረክ። ጌታ ይባረክ። ጥቂት ትምህርት 5 ደቂቃ ባገኝ ጨርሰዋለሁ። ከዛ በኋላ እንግዲህ ይህንን ታጠቢ፣ ተቀቢ፣ ልብስሽን ተላበሽ የሚለው ነገር በጣም ባጭሩ እናየዋለን። ከዛ ጨርሳለሁ። እግዚአብሔር የተባረከ ይሁን። ታጠቢ። የእግዚአብሔር ቃል ምንድን ነው የሚለው? የጠራችሁ ቅዱስ ነውና እናንተም በኑሯችሁ ሁሉ ቅዱሳን ሁኑ ይለናል። የሚታጠብ ነገር ምንድን ነው? የቆሸሸ ነገር አይደለም። እድፈት ነው፣ ኃጢአት ነው የሚታጠብ ነገር። ስለዚህ ምንድን ነው በዕብራውያን መልእክት ላይ ምንድን ነው የሚለው? ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን አይደል? በፊታችን ያለውን ሩጫ በትዕግስት እንሩጥ። ማንን አይተን? ክርስቶስ ኢየሱስን አይተን ከፊታችን ያለውን ሩጫ በትዕግስት እንሩጥ ይላል። ጌታ የተባረከ ይሁን። ስለዚህ አሁን ራሱ የሰማነው ቃል ምንድን ነው የሚያደርገው? ቃሉ ምንድን ነው? ሕይወትም መንፈስም ስለሆነ ያጥባል፣ ይቀድሳል፣ ያነጻል። እግዚአብሔር የተባረከ ይሁን። እንደገና ደግሞ በደሙ ኃጢአታችንና በደላችን ዕለት ዕለት በንስሐ ሕይወት በእግዚአብሔር ፊት በመቅረብ ደግሞ እንታጠባለን። ቤተ ክርስቲያን ይህንን እያደረገች ነው መኖር ያለባት። ጌታ የተባረከ ይሁን። ለዚህ በትዳራችን ውስጥ በቤተ ክርስቲያን እርስ በርስ ባለን ግንኙነት በስራችን ሁሉ ምን ማድረግ አለብን ማለት ነው? በቅድስና እግዚአብሔርን በመፍራት ለመኖር ዕለት ዕለት መታጠብ አለብን። ጌታ የተባረከ ይሁን። ሌላው ደግሞ ተቀቢ ትላታለች። ተቀቢ ከመቀባት በፊት ምን ይቀድማል? መታጠብ። አሜን። እግዚአብሔር የተባረከ ይሁን። መታጠብ ይቀድማል። መክብብ 9 ላይ ያለ ቃል አነባለሁ። የጨረስኩ ነው። ትንሽ ታገሱኝ። መክብብ 9 ቁጥር 7 እና 8 አነባለሁ። ኦኬ። እግዚአብሔር ሥራህን ተቀብሎታል። ሂድ እንጀራህን በደስታ ብላ፣ የወይን ጠጅህንም በተደላጠን አይልና፣ ሁልጊዜ ልብስህ ነጭ ይሁን፣ ቅባትም ከራስህ ላይ አይታጣ ይላል።
ስለዚህ ይሄ የመንፈስ ቅዱስ ቅባት ያስፈልገናል ማለት ነውና ስለ ጌታ ስለ ኢየሱስ ክርስቶስ ሲናገር የእግዚአብሔር ቃል ይላል እግዚአብሔር የናዝሬቱ ኢየሱስን በኃይል በመንፈስ ቅዱስ ምናለው ቀባው ከሰማይ ወደ ምድር የወረደበትን ዓላማውን ለመፈጸም ቀባው። እግዚአብሔር የተባረከ ይሁን። ስለዚህ ቤተ ክርስቲያን እኛም አገልጋዮች የእግዚአብሔር ሕዝብ ሁል ጊዜ ይህንን ልንጸልይ ያስፈልገናል። ጌታ ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 11 ላይ ምንድን ነው ያለው? አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ ይላልና አብልጠን ልናንኳኳበት ስለሚገባው ነገር ሲነግረን ምንድን ነው ያለው? እናንተ ክፉዎች ሆናችሁ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለው አባታችሁ መንፈስ ቅዱስን እንዴት አብልጦ አይሰጣችሁም? ይሄ የእግዚአብሔር መንፈስ የጥበብ የማስተዋል መንፈስ፣ የምክር የኃይል መንፈስ፣ የእውቀት እግዚአብሔርን የመፍራት የሆነው መንፈስ ይሄንን ቅባት ዕለት ዕለት ዛሬ ጠዋት ተስብሽሽ ያስጸለየ ነበር። ልንጠማው ልንፈልገው፣ አለበለዚያ ቤተ ክርስቲያን በድርቀት የምትመላለስ ፕሮግራም ፈጻሚ ብቻ ነው። ስለዚህ እዚህ ጋር የምንቆመው አገልጋዮች ብቻ ሳይሆን የሚያስፈልገን ሁላችንም ይሄ ቅባት ያስፈልገናል። ስለዚህ ቅባት መጸለይ አለብን። ስለዚህ ቅባት ማንኳኳት አለብን። ኢየሱስ ክርስቶስ ይሄ ኃይልና ይሄ ቅባት ካስፈለገው እኛማ እንዴት ወገኖች አይደለም ያስፈልገናል። ጌታ ይባረክ። ለምን ኢየሱስ ክርስቶስ በመጣ ጊዜ ተዘጋጅተው የነበሩትን አምስቱ ቆነጃጅት ማለት ይዟቸው ይሄዳል። ምን አለ? መብራታችሁ የበራ ዘይታችሁ የሞላ። ሉቃስ ወንጌል ላይ ምዕራፍ 12 ላይ ወገባቸው የታጠቀው ይጨመርበታል። ስለዚህ ተዘጋጅታ ለክርስቶስ ኢየሱስ ቀን ተዘጋጅታ እንድትጠብቀው ይፈልጋል። ቅድም የረሳሁት ቃል አለ ኤፌሶን ላይ ማንበብ የምፈልገው ምን አይነት ቤተክርስቲያን ነው? ኢየሱስ ክርስቶስ ጸሎት ላይ ያሉት ነበር። በእርግጥ ግን ምን አይነት ቤተክርስቲያን ነው ሊወስዳት የሚመጣት ቤተክርስቲያን በምን አይነት ዝግጅት እንድትጠብቀው እንደሚፈልግ እዚህ ላይ ኤፌሶን ላይ ይነግረናል። በእርግጥ ስለ ባሎች ነው የተናገረው፣ ግን ስለ ኢየሱስ ክርስቶስና ስለ ቤተ ክርስቲያን ጭምር ነው የሚናገረው። እዚህ ቦታ ላይ ቁጥር 25 እና 27 አነባለሁ። ኤፌሶን ምዕራፍ 5 ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ ካለ በኋላ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችው ቤተ ክርስቲያን ለራሱ ሊያቀርብ ፈለገ። ክርስቶስ ኢየሱስ ሊወስዳት የሚፈልጋት ቤተ ክርስቲያን ነውር የሌለባት፣ የፊት መጨማደድ የሌለባት፣ እድፈት የሌለባት፣ ልክ እንደ ሩት ታጥባ ተቀብታ የጽድቅ ልብሷን ክርስቶስን ለብሳው እንድትጠብቀው ይፈልጋል። ጌታ ይባረክ። ስለዚህ ልብስ ነጭ ይሁን ይላል አይደል?
ይሄ የጽድቅ ልብስ ጌታ የተባረከ ይሁን። የጽድቅ ልብሳችን ደግሞ ማነው? ክርስቶስ ነው። ክርስቶሳዊውን ባህሪ ለብሰን እንጂ ስጋዊ ባህሪ በእኛ ላይ ነግሶ እንዳይገኝብን ዛሬ በቃሉ ይመክረናል እግዚአብሔር። ክርስቶሳዊ የሆነ ባህሪ ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶብን ማግኘት ይፈልጋል። ጌታ የተባረከ ይሁን። ራእይ ላይ አንብቤ በዛ እንጸልይና እንጨርሳለን። ራእይ ምዕራፍ 22 ላይ ዮሐንስ ራእይ 22 ሃሌሉያ። እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ሥራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጆቿ ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው ይላል። ልብሳቸውን የሚያጥቡ ብፁዓን ናቸው። ጌታ የተባረከ ይሁን። ሃሌሉያ። እንጸልያለን።